السلام عليكم ورحمة الله وبركاته ودينا የተከበራችሁ ውድ የዜድ ዩቲዩብ ተከታታዮች እህቶች ወንድሞች እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላህ ሰላም ነኝ። እነዚህ የምታዋቸው እህቶች እንግዲህ ስደት እንደማናችንም ስደት ሰርተን እንለወጣለን ብለን መተን ተሰብስበን ነው ኢንሻአላህ። እስቲ አንዳንድ ጨዋታዎችን አብረን እንጫወታለን ማለት ነው እና ስማቸውን በማስተዋወቅ እንጀምራለን ኢንሻአላህ። ከእህቶች ከስማችሁ እንጀምር። እህታችን ሰሚራ ታዲስ እና እህታችን መዲና ዑመር እንኳን ደህና መጣችሁ። ኢንሻአላህ ከማን እንደምጀምር አላውቅም። እንጫወታለን። ስደት እንዴት መጣችሁ? እንዴት ጀመራችሁ? አሁን ላይ እንዴት ናችሁ? ሳውዲ አረቢያ እስከመጣችሁ ስንት ጊዜያችሁ ነው? ምንስ አስባችሁ አላማችሁ እንዴት ነበር? እንዴት መጣችሁ? እሺ መዲ መልሽ ማፈ መስከላ ከመዲና ሳውዲ አረቢያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቪዲዮ ተከታታዮች በሙሉ ናችሁ? በእኛ ሰላም አልሐምዱሊላህ። እንግዲህ እኛ ወደ ስደት ለመምጣት ያነሳሳችን የሚያሰብኩት ዋናው ነገር ያገር ሰላም ነው። ዋናው ነገር ያገር ሰላም አለመኖር ያው ሁሉም ጓደኛ ተነሳስቶ መምጣት የማንኛውም ለመኖር ኢትዮጵያ ያስጠላል። እሷን መስፈርት ነው እና በዛ የተነሳ ተነሳስቼ ወደ ሳውዲ አረቢያ መጣሁ። ሳውዲ አረቢያ መጥቼ ነው እንግዲህ በመስራት ላይ እገኛለሁ። አልሐምዱሊላህ ረብል ዓለሚን። እሺ ጀዛከላህ ያላችሁ ወደ መጣት ያሰባችሁ ይሳካ። በስደትም ያላችሁ እንግዲህ የቆያችሁ በሰላም ለሀገራችሁ ያብቃችሁ። ሀገራችንን ሰላም ያድርግልን። አሚን ኢንሻአላህ። እሺ እህታችን ሰሚራ እንኳን ደህና መጣሽ በድጋሚ ሳውዲ አረቢያ ለመምጣት ምን አነሳሳሽ? እዚህስ እንዴት እየኖርሽ ነው? በቅድሚያ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ወደ ሳውዲ አረቢያ ለመምጣት የኑሮ ውድነት አዲስ አበባ ለሚኖር ያውቃል። ኑሮ በጣም ውድ ነበርና አያ ሰርቼ እቀየራለሁ ብዬ ነው ወደ ሳውዲ አረቢያ የመጣሁት ማሻአላህ እና አልሐምዱሊላህ ረብል ዓለሚን አሁን በመስራት ላይ እገኛለሁኝ። እሺ እህቶች ጀዛከላሁ ኸይረን እንኳንም ደህና መጣችሁ። ያው እኛ ሳውዲ አረቢያ ከመጣን ትንሽ ቆየት ብለናል። ከእናንተ ትንሽ ቀደም ብለናል። ቡና እየጠጣን ነው። በነገራችን ላይ ቡና እንጠጣ። እናመሰግናለን እህታችን መዲና። አዎ ቡና እየጠጣን ነው። እንጠጣ። ጀዛከላህ ኸይር እና የሀባፊላ እንኳን ደህና መጣችሁ በድጋሚ። ጣይ በዚህ ሳውዲ አረቢያ ከመጣችሁ ስንት ጊዜ ሆኗችኋል? ማለት እዛ ሆናችሁ እንዳሰባችሁት እዚህ መጣችሁ አግኝታችሁታል? የፈለጋችሁበት አላማ ላይ ነው? እሺ ከመዲ ሳውዲ አረቢያ ከመጣሁኝ እኔ አመት ከሰባት ወር አካባቢ 8 ወር 7 ወር አካባቢ የሆነኝ ነው። ማሻአላህ ብቻ አልሐምዱሊላህ። እውነት ለመናገር ከኢትዮጵያ ስጄ የመጣሁት እናንተ ያገኘሁት አንድ አይነት አይደለም። እንዴት መሆን ቀጥታ አይመጣጠንም ማለት ነው። ምኑ ተለያየብሽ? እኔ ከኢትዮጵያ የመጣሁት ብር ለላቀም ነው። ብር በማዳበሪያ ልታፍሽ ነው? ብር ለላቀም ነበር የመጣሁት። እሺ ስመጣ ግን ያው እኛ የሰው ቤት ነው። እውነት ነው። በዛ ላይ ደግሞ ብዙም ያኔ ከዘመን ጠብቄው የመጣሁት አይደለም። ሶስተኛ ደግሞ አልሐምዱሊላህ ስራ መጥፋት ምናምን የሚባሉ ነገሮች አሉና በዛው መንገድ መንገዳቸው ስራ እየፈለጋችሁልን
ኢንሻአላህ ያው ሰምታችኋል። ስራ ፈተን ቤት ቁጭ ስላልን ስራ እየፈለጋችሁ መልእክት ነው እና አሁን ስራ ፍለጋ ላይ ነሽ። ግን መተሽ እዚህ የፈለግሽው አንቺ ብር በማዳበሪያ እንዲያፍስሽ መሄድ ነበረ አመታት ሳይቆጠሩ። ማሻአላ ማሻአላ አልሐምዱሊላህ ረብል ዓለሚን እውነት ነው እውነት ነው። እሺ ሰሙ እህታችን ሰሚራ አንቺሳ? እኔ ለእውነት ነገር ማለት ነው ከአዲስ አበባ ወደ ሳውዲ ስመጣ እንደዚህ ላቤን ጠብ አድርጌ ሰርቻ መስለኝ ነበር ብር የማገኘው ማለት ነው። በኩንታል የሚታፈስ ነው። ዝም ብሎ በቃ ይመጣ ነበር የመሰለኝ እና አሁን ፍግጭ ብዬ ላቤን ጠብ አድርጌ ነው የማገኛት እና እውነት ነው። አሁን ደግሞ ብቻ አልሐምዱሊላህ አሁን ደግሞ ስራ ቁጭ ብለናል። ያንን ስራ እያስናፈቀኝ ነው ማለት ነው። አልሐምዱሊላህ የተለያየ ነው እንደ ሀሳባችን አልሆነ እንደዚህ ጤናችሁን ዙሮ ደህና ናችሁ? አልሐምዱሊላህ ረብል ዓለሚን። እሺ አሁን ወደ ቤትስ አላማችሁ ምንድን ነው? ያው እኛም በነገራችን ላይ ስንመጣ ከ10 ምናምን ዓመት በፊት ልክ እንደ እናንተ ነው። እዚህ ሀገር መጥተው ልብስ ቀይረው ቋንቋቸው ራሱ ሲደባለቁ አማርኛ ወደ አረብኛ ሲቀይሩት እኛ እዚህ ጋር የታየን እሱ ነበር በሰዓቱ የምር ማለት ነው። ሁላችንም መተን በኩንታል አፍሰን መሄድ ነው የተመኘ ነው። ግን ሱብሃንአላህ እኛ ያልነው ሳይሆን ቦታው ላይ ያው የኖርን እያየነው ነውና ትክክለኛና ጥሩ ነገሩ ምን እንደሆነ የተማራችሁት ስደት ላይ አሁን በዚህ እድሜያችሁ መሰረን ሰሙ እዚህ ሀገር ከመጣሽ ስንት ጊዜሽ ነው? በዚህ ባለሽበት እድሜ ምን ተማርሽ? ብዙ ነገር ተምሬያለሁ። ኧረ ብዙ ተምሬያለሁ፣ ግን ልገልጸው አልችልም። ከመጣሁ ከኢትዮጵያ 2 ዓመት ይበቃ 2 ዓመት ይሞላል። ማሻአላህ እሺ አልሐምዱሊላህ ያለፈ ይቅር ወደፊት ያለ ያሳምርልን ነው። አሜን ኢንሻአላህ እውነት ነው። እና አሁን ያለው ሁኔታስ እንዴት ነው? ምሳሌ አሁን እህታችን መዲና እንኳን ልጅ የለሽም። እህታችን ሰሙ ግን ልጆችሽን ጥለሽ እዚህ ሀገር ስትመጪ ትልቅ ነገር አገኛለሁ ብለሽ ነውና ምሳሌ አሁን በዚህ በ2 ዓመት ወይ ምን ተማርሽ? ምን አገኘሽ? ምን ሰራሽ? በተለይ ደግሞ እዚህ ሀገር ስንኖር ብዙ ትምህርቱ ነው ከገንዘቡ በላይ ትምህርቱ ማለት ነው። እና ምን ተምራሻል? ምሳሌ ምን የገንዘብ አያያዝ ነው ወይስ ለፍተሽ ማግኘት እንደሚገኝ አውቃለሁ። በፊት እኔ ኢትዮጵያ ሆኜ እዚህ ያሉት ልጆችን ወቅስ ነበር። እውነት ነው። ብር ሳልኩልኝ ያልኩ ብዙ ነገር እላቸው ነበር። አሁን ግን በቃ ብዙ ትምህርት ወስጃለሁ። እኔ እዚህ መጥቼ ብዙ ነገር ለኢትዮጵያ ሰው እንደሚሰጥ ምናምን ነበር የማየው እና እንደዚህ ነው። አልሐምዱሊላህ